ሰላም ጤና ይስጥልኝ። በዛሬው መረጃ ጊዜያችን የአሜሪካንና ዩክሬንን ስምምነት እንመለከታለን። ይሄንኑ የአሜሪካና ዩክሬንን ስምምነት የዓለም አቀፍ ሚዲያዎቹ በመጨረሻም ዩክሬን ያላትን አስረከበች፣ አሜሪካ ማተረፈች፣ ዩክሬን ከሰረች የሚል ርዕስ ሰጥተውታል። ይህ ለምን ተባለ? ከዚህ ፊርማ ወይም ስምምነት በኋላ የሩሲያ ዩክሬን ጦርነት ይቀጥላል ወይስ ይቆማል? አሜሪካ ከዩክሬን የምታገኛቸው የዓለማችን ብርቅዬ ወይም ውድ የሆኑ ማዕድናት የትኞቹ ናቸው? ለምን አሜሪካ እነዚህን ማዕድናት ከዩክሬን ለቃቅማ ወደ ግዛቷ ማስገባት ፈለገች? እንዲሁም ወደ ኋላ መለስ ብለን የሩሲያ ዩክሬን ጦርነት ጅማሬና ለመጀመር ምክንያቶችን በጥቂቱ በማስታወስ ከላይ የጠቀስናቸውን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በማስታወስ ከመሸጋገሪያ በኋላ በቀጥታ የራሺያ የዩክሬን ጦርነት የተጀመረበትን ጊዜ በመጠቆም እንዲሁም የእነዚህ የሁለት ሀገራት ጦርነት በዓለም ላይ ያደረሰውን ጉዳት በጥቂቱ እናወሳለን። አብራችሁ እንድትቆዩም በአክብሮት እንጠይቃችኋለን። ዩክሬን የኔቶ አባል ሆናለው፣ ሩሲያ ደግሞ በፍጹም አንቺ የኔቶ አባል አትሆኝም በሚለው እሳት አገባ ራሺያ የህግ ማስከበር ባለችው ዘመቻ የካቲት 24 ቀን 2022 ወደ ዩክሬን ድንበር ዘልቃ ጥቃት በመፈጸም የተጀመረው ጦርነት 3 ዓመታትን ካስቆጠረ በኋላ 4ኛ ዓመታትን ለመድፈን ጉዞ ከጀመረ 2 ወራትን አስቆጥሯል። ይኸው በሁለቱ ሀገሮች መካከል የተፈጠረው መቃቀር ድንበር ተሻግሮ አሜሪካና የተቀሩት ምዕራባውያን ሀገራት ከዩክሬን ጎን ተሰልፈው ሩሲያን እንዲያወግዙ አድርጓቸዋል። የተባበሩት መንግስታትን ጨምሮ ምዕራባውያን ስፍር ቁጥር የሌላቸው ማዕቀቦችን ሩሲያ ላይ ጥሏል፣ በመጣል ላይም ይገኛሉ። የጦርነቱ የተጽዕኖ መከራ ግን ከማዕቀብ ጣዮቹ ሀያላን እስከ ድሃዎቹ የአፍሪካ ሀገራት ማረፉ አልቀረም። በዓለም ገበያ ከሚሸጠው ስንዴ 30% ድርሻ ያላቸው ዩክሬንና ሩሲያ መሆናቸው ይታወቃል። ሁለቱ ሀገራት በበቆሎና የሱፍ አበባ ዘይት ግብይት ሚናቸው የላቀ በመሆኑ አሁን ለሚታየው ዋጋ ግሽበት ድርሻቸው ጥልቅ እንደሆነ አይካድም። ስንዴና መሰል የእህል አይነቶቹ ዋጋ ማሻቀብ የምግብ ዋጋ መረጋጋትን እያወከ ይገኛል። ዳፋው ግን ለሀገራት ብቻ ሳይሆን ለዓለም አቀፍ ተቋማትም ተርፏል ተብሏል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሌይ ጦርነቱ የሁለቱ ሀገራት ቀውስ ብቻ አይደለም ሲሉ ይገልጹታል። ቀውሱ በምግብ ሸቀጦች የአቅርቦት ሰንሰለትና ዋጋ ላይ ተጽዕኖ ያሳድራል ብሏል። ከጦርነቱ በፊት የዓለም ምግብ ፕሮግራም ከሚያስፈልገው ስንዴ 50% ከዩክሬን ይሸምት እንደነበረም አንስቷል። በተከሰተው ቀውስ የታየው የዋጋ ጭማሪ ድርጅቱን በወር ከ60 እስከ 75 ሚሊዮን ዶላር ጭማሪ እንደሚያስፈልገው ከዚህ በፊት ባወጣው መረጃ ገልጾ ነበር። በጦርነቱ ምክንያት በዓለም ላይ የተከሰተው የምግብና የነዳጅ ዋጋ መጨመር በአንዳንድ ሀገራት ላይ አለመረጋጋት እንዳያስከትል ስጋት ሆኖ የነበረ ሲሆን ይህም በተለይ ከሳህራ በታች ያሉ አፍሪካ ሀገራት፣ ደቡብ አሜሪካ፣ መካከለኛው እስያና መካከለኛው ምስራቅ የዚህ ስጋት ሰለባ መሆናቸው አልቀረም። በአጠቃላይ ሀገራቱ የገቡበት ጦርነት የዓለምን ኢኮኖሚ ጂኦፖለቲካ በእጅጉ የፈተነው ሲሆን የነዳጅ አቅርቦት ሰንሰለት አቅጣጫና የሸቀጦች አቅርቦት ትስስር እንዲለውጥም ምክንያት ሆኗል። ይህም ዓለም አቀፍ ጂኦፖለቲካ ትኩሳትን በመፍጠር ኢኮኖሚን ወደ መሽመድመድ አድርሶታል። ከሩሲያ ጋር በሚደረገው ጦርነት ከባድ ውድመት የደረሰበት እና ደህንነቷ ስጋት ውስጥ የወደቀበት ዩክሬን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ ድጋፍ በእጅጉ ተቀዛቅዞ ስጋት ውስጥ ቆይታለች። ትራምፕ የቀድሞው ፕሬዝዳንት ለዩክሬን ሲሰጡ የነበረውን በቢሊዮን ዶላሮች የሚቆጠር ወታደራዊና ኢኮኖሚያዊ ድጋፏን ያቆረጡ ሲሆን ዜሌንስኪ ትራምፕ የሚሉትን ተቀብሎ ከፑቲን ጋር ስምምነት ላይ እንዲደርሱ ግፊት ሲያደርጉ ቆይተዋል። በተጨማሪም ዩክሬን ብርቅዬ የሆኑ ውድ ማዕድናትን ለአሜሪካ እንድትሰጥ የሚያደርግ ስምምነት ላይ እንድትደርስ ፕሬዝዳንት ትራምፕ ፍላጎት እንዳላቸው ሲናገሩ ቆይቷል። ባለፉት ወራት ይህንን በተመለከተ የአሜሪካና ዩክሬን ከፍተኛ ባለስልጣናት ድርድር ሲያደርጉ ቆይተው ስምምነት ይፈረማል ተብሎ ቢጠበቅም ሳይሳካ ቆይቷል። በመጨረሻም አሁን የአሜሪካ ግምጃ ቤት ኃላፊና የዩክሬን የኢኮኖሚ ሚኒስትር ዋሽንግተን ውስጥ አሜሪካ በዩክሬን ተፈላጊ ማዕድናት ላይ ድርሻ እንዲኖራት የሚያስችል ውል ፈርመዋል። ትራምፕ አሜሪካ እስካሁን በጦርነቱ ለዩክሬን የሰጣችውን በቢሊዮን ዶላሮች የሚቆጠር ድጋፍ በማዕድን ሀብቷ እንድትመልስ የነበራቸውን ፍላጎት እውን ለማድረግ ከጫፍ የደረሱ ይመስላሉ ተብሏል። የዩክሬኑ ፕሬዝዳንት ባለፉት ወራት በተደረጉት ድርድሮች ላይ የሀገራቸውን ጥቅም አሳልፎ የሚሰጥ ስምምነት ላለመፈረም ጥረት ሲያደርጉ ቢቆዩም በመጨረሻ ግን ሁለቱንም ያስማማ ስምምነት መፈረሙ ተሰምቷል። የዩክሬን የኢኮኖሚ ሚኒስትር ወደ አሜሪካ የግምጃ ቤት ኃላፊ ወይንም ገንዘብ ሚኒስትር ጋር ስምምነት
ስምምነት ለመፈራረም ወደ ዋሽንግተን አቅንቷል። ስምምነቱ ከተፈረመ በኋላ የኢኮኖሚ ሚኒስትሯ በሁለቱ ሀገራት መካከል የተደረሰው ስምምነት የያዛቸው ነጥቦች በማህበራዊ ሚዲያ ገጻቸው ላይ ዘርዝሯል። በኤክስ ገጻቸው ላይ እንዳሰፈሩት ከሆነ ስምምነቱ የምዕራባውያን መዋለ ንዋይ በዩክሬን የማዕድን የጋዝና የነዳጅ ዘይት ፕሮጀክቶች ላይ የሚውል ድጋፍ የሚያስገኝ የመልሶ ግንባታ የኢንቨስትመንት ፋንድ ይቋቋማል ተብሏል። የዩክሬንን ሀብት ለመጋራት ስምምነት ቢደረስም የማዕድን ሀብቶቹ የዩክሬን ንብረት ሆኖ የሚቀጥሉ ሲሆን ማዕድናቱ የሚወጡባቸው አካባቢዎችንም የምትወስነው ዩክሬን ትሆናለች ተብሏል። አጋርነቱ እኩል 50-50 በመሆን የሚለማ ሲሆን በስምምነቱ ዩክሬን ለአሜሪካ ምንም አይነት የዕዳ ግዴታ እንደማይኖርበት ሚኒስቴሯ አመላክቷል። በስምምነቱ አሜሪካ በዩክሬን ለሚካሄዱት ፕሮጀክቶች የሚውል መዋለ ንዋይን ጨምሮ ቴክኖሎጂን የመምጣት ሚና ይኖራታል ተብሏል። በተጨማሪም አሜሪካ የአየር መከላከያ ስርዓትን ጨምሮ ለዩክሬን አዲስ የድጋፍ አቅርቦቶችን ልትሰጥ እንደምትችልም ተጠቅሷል። አሁን በአሜሪካና በዩክሬን ከፍተኛ ባለስልጣናት የተፈረመው ስምምነት ተግባራዊ ለመሆን በዩክሬን ፓርላማ መጽደቅም ይኖርበታል ተብሏል። ይህ ስምምነት ፕሬዝዳንት ዜሌንስኪ በድርድሩ ወቅት አጥብቀው ሲጠይቁ የነበረውን የደህንነት ዋስትናን የሚሰጥ ስለመሆኑ እስካሁን በግልጽ የተባለ ነገር አለመኖሩን መረጃው ያመለክታል። የአሜሪካ ግምጃ ቤት ያወጣው መግለጫ ላይ ግን ለሩሲያ የጦር እንቅስቃሴ ገንዘብና ሌላ ድጋፍ የሚያደርግ መንግስትም ሆነ ግለሰብ በዩክሬን የመለሱ ግንባታ ሂደት ውስጥ ተጠቃሚ አይሆንም ተብሎ ተጠቅሷል። ትራምፕ በበኩላቸው አሁን የተደረሰው ስምምነት አሜሪካ ለጦርነቱ እስካሁን ያፈሰሰችውን ገንዘብ የሚያስመልስ ነው ብለዋል። ፕሬዝዳንቱ ኒውስ ኔሽን ለተባለ የቴሌቪዥን ጣቢያ በስልክ እንደተናገሩት ባይደን $350 ቢሊዮን ሰጥቷቸዋል። ስምምነቱ ከዚህ በላይ የሚያገኙበት መሆኑን አመላክቷል። ፕሬዝዳንት ትራምፕ አሜሪካ ዩክሬንን ለመደገፍ $350 ቢሊዮን አውጥታለች በማለት በተደጋጋሚ ቢናገሩም ቢቢሲ ባደረገው ማጣራት ግን ትክክለኛው መጠን እሳቸው ካሉት በእጅጉ ያነሰ እንደሆነ ተጠቅሷል። የአሜሪካ በዩክሬን ውስጥ መገኘት ታዲያ ሩሲያ በአካባቢው የምታደርገውን ወታደራዊ እንቅስቃሴ ሊገታው ይችል ይሆን? የተጠየቁት ትራምፕ እንደዚያ እንደሚያስቡ አመላክቷል። እናም ትራምፕ እነዚህን ማዕድናት ለምን ፈለጉ? በአሜሪካ በኩል ብርቅዬና ወሳኝ የሆኑ ማዕድናትን ለመቆጣጠር ያለው ፍላጎት የሚመናጨው በአሁኑ ጊዜ የዓለም አቅርቦት ከምትቆጣጠረው ከቻይና ጋር ባለው ውድድር ምክንያት ነው ተብሏል። ባለፉት ጥቂት አስርት ዓመታት ቻይና ብርቅዬ ማዕድናትን በማውጣትና በማቀነባበር ግንባር ቀደም ሆና ቆይታለች። ከ60 እስከ 70 በመቶ የዓለምን ምርትና 90 በመቶ የሚሆነውን የማቀነባበር አቅምን ትሸፍናለችም ተብሏል። ከብሔራዊ ደህንነትና ኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላት ጥገኝነት ለትራምፕ አስተዳደር አሳሳቢ ሊሆን ይችላል ተብሏል። ከኤሌክትሪክ መኪኖች እስከ ወታደራዊ መሳሪያዎች ያሉትን የተረቀቁ ቴክኖሎጂዎችን ለመስራት እነዚህ ቁሳቁሶች በጣም አስፈላጊ ናቸው ተብሏል። ሁኔታው ሲታይ ተቃርኖ ይመስላል ተብሏል። ትራምፕ የታዳሽ ኃይልን የሚደግፉ ፖሊሲዎችን በማስቀረት የነዳጅ ምርት እንዲስፋፋ ትዕዛዝ አስተላልፏል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል ለሚደረገው ሽግግር ቁልፍ የሆኑትን ወሳኝ ማዕድናት ከየትኛውም ቦታ ማግኘት ይፈልጋሉ። እንዲህ ያሉት ማዕድናት ለኤሌክትሮኒክስ፣ ለወታደራዊና ለመርከብ መሳሪያዎች ከሁሉም በላይ ደግሞ የሰው ሰራሽ አስተውሎት የመረጃ ማዕከሎችን ለመገንባት ወሳኝ ናቸው ተብሏል። ትራምፕ የሰው ሰራሽ አስተውሎት መሰረተ ልማትን በሀገራቸው ለመስፋፋት ትልቅ ግፊት እንደሚያደርጉ አስታውቋል። ይህ ደግሞ በጣም አስፈላጊ የሆኑት በዋናነት እንደ መደብ፣ ሲሊካን፣ ፓሊዲየም እና ብርቅዬ ማዕድናትን አቅርቦት ይጠይቃል። ወሳኝ የሆኑ ማዕድናት አቅርቦት በማሽቆልቆል በመጀመሩ ምክንያት ለዓለም አቀፉ የታዳሽ ኃይል እድገት መቀዛቀዝ ዋና መንስኤ አንዱ ሆኗልም ተብሏል። ቻይና ብርቅዬዎቹን ጨምሮ የወሳኝ ማዕድናት ላይ የበላይነት መያዟ በአሜሪካ ቻይና ጂኦፖለቲካ ውጥረት ውስጥ ዋነኛው ምክንያት ነው ይላሉ ባለሙያዎቹ። ለአስርት ዓመታት የመቀነባበሪያ ቴክኖሎጂዎችንና እውቀቶችን በማዳበሯ ምክንያት ቻይና 100% የተጠራ የተፈጥሮ ግራፋይትና ዲስፕሮሲየም አቅርቦትን፣ 70% ኮባልትን እና 60% የሚሆነውን የተቀነባበሩ ሊቲየምና ማንጋኒዝ ትቆጣጠራለች ሲል የዓለም አቀፉ ታዳሽ ኃይል ኤጀንሲ አስታውቋል። በተጨማሪም በዋናነት ብርቅዬ ንጥረ ነገሮችን በአፍሪካ፣ በእስያና በደቡብ አሜሪካ የሚገኙ ዋና ዋና ቦታዎች ላይ በባለቤትነት በመያዝ ጥብቅ ቁጥጥር እንዲኖራት ሆኗል። የዩናይትድ ስቴትስ ምክር ቤት የወታደራዊ አገልግሎት ኮሚቴ በባይደን አስተዳደር ወቅት የቻይና እያደገ የመጣውን የዓለም አቅርቦት ሰንሰለት ለመመከት አሜሪካ የራሷን ወሳኝና ስትራቴጂካዊ ማዕድናት አቅርቦት ማግኘቷ አስፈላጊ ነው ብለዋል። የትራምፕ አስተዳደር እንደ ዩክሬንና ግሪንላንድ ያሉ ቦታዎችን ወደ አቅርቦቱ ሰንሰለቱ በማስገባት አዳዲስ ዘዴዎችን የሚጠቀም ይመስላልም ሲል መረጃው ያመለክታል። መረጃውን እዚህ ጋር በቃን። ስለተከታተላችሁ እናመሰግናለን። ሰላም።